በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አምስተኛው የዐቢይ ጾም ሰንበት ደብረ ዘይት ይባላል። ይህ ዕለት በቤተ ክርስቲያን ዘንድ የጾም እኩሌታ በመባል ይታወቃል። ቅዱስ ያሬድ በጾመ ድጓው ይህን ሳምንት ደብረ ዘይት በማለት ሰይሞታል። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ደብረ ዘይት ማለት የወይራ ዛፍ የበዛበት ተራራ ወይም የወይራ መብቀያ በወይራ ደን የተሸፈነ ተራራ ማለት ነው። ይህም በጾሙ እኩሌታ ወይም መካከለኛ ላይ የሚውለው የክርስቲያኖች ማስጠንቀቂያ ቀን ነው። ጌታችን በዚያ ተራራ ስለ ዳግም ምጽአቱ፣ ስለ ዓለም ፍጻሜና ስለ ፍርድ የሰጠውን ትምህርት በዝርዝር እንመለከታለን። ይህ በዓል የጌታ ዳግም ምጽአት መታሰቢያ ነው። ቅዱስ ያሬድ በድጓው ላይ መጻ ወልደ እጓለ እመሕያው በስብሐተ አቡሁ በማለት ጌታችን በታላቅ ምስጋና እንደሚመጣ ይነግረናል። የዚህ ዕለት ዋና ዓላማ አማኞች በጾምና በጸሎት ደክመው ተስፋ እንዳይቆርጡ የፊት ለፊቱን ክብርና መንግሥተ ሰማያትን በማሳየት ብርታት መስጠት ነው። ደብረ ዘይት ከኢየሩሳሌም ከተማ በስተ ምስራቅ በቄድሮን ሸለቆ ማዶ የሚገኝ ተራራ ነው። ከጎልጎታ ተራራ በግምት 2 ኪሎ ሜትር ርቀት ላይ ይገኛል። በታችኛው ክፍል ጌቴሴማኒ የተባለው የአትክልት ስፍራ አለ። የጸሎት ሐሙስ ማታ ጌታችን የተያዘበትና በኋላ የእመቤታችን ቅድስት ድንግል ማርያም ቅዱስ ሥጋዋ ያረፈበት በዚህ ተራራ ግርጌ ነው። መጽሐፍ ቅዱስ በርካታ ታሪኮች የተፈጸሙበት ቦታ ነው። ጌታችን ቀን ቀን በመቅደስ ያስተምር፣ ሌሊት ሌሊት ግን በደብረ ዘይት ያድር ነበር። ስለ ቤተ መቅደሱ መፍረስ፣ ስለ ዓለም ፍጻሜና ስለ ዳግም ምጽአቱ የተናገረው በዚህ ተራራ ላይ ነው። በዚሁ ተራራ ላይ ወደ ሰማይ አርጓል። በብሉይ ኪዳን ንጉሥ ዳዊት ከአቤሴሎም በሸሸ ጊዜ በዚህ ተራራ ላይ አልቅሷል። ነቢዩ ሕዝቅኤልም የእግዚአብሔር ክብር ከኢየሩሳሌም ወጥቶ በዚህ ተራራ ላይ ሲቆም አይቷል። ነቢዩ ዘካርያስ ደግሞ በምጽአት ቀን የእግዚአብሔር እግሮች በዚህ ተራራ ላይ እንደሚቆሙና ተራራውም ለሁለት እንደሚሰነጠቅ ተንብዮአል። ቤተ ክርስቲያን በዚህ ዕለት በማቴዎስ ወንጌል ምዕራፍ 24 ላይ ያለውን ታሪክ በቅዳሴ መሃል አንብባ ስለ ጌታ ምጽአት ታስተምረናለች። ይህም ታሪክ የሚጀምረው ጌታችን ከመቅደስ ወጥቶ ሲሄድ ነው። ደቀ መዛሙርቱ የመቅደሱን ሕንፃዎች ሊያሳዩት ቀረቡ። ጌታችን ግን አስደንጋጭ ትንቢት ተናገረ። ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። ትርጓሜው በምድር ላይ ያለ ማንኛውም የታላቅነት ምልክትና ሕንፃ ኃላፊ መሆኑን ነው። ጌታችን ትኩረታችን ከሚታየው ዓለም ይልቅ በማይታየውና ዘላለማዊ በሆነው መንግስቱ ላይ እንዲሆን ያስተምረናል። ጌታችን በደብረ ዘይት ተራራ ላይ ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ቀርበው 3 ጥያቄዎችን ጠየቁት። ይህ መቼ ይሆናል? የመምጣትህ ምልክት ምንድነው? የዓለም ፍጻሜ ምልክቱስ ምንድነው? ጌታችን መድኃኒታችን ኢየሱስ ክርስቶስ መጀመሪያ የሰጣቸው መልስ ማንም እንዳያስታችሁ ተጠንቀቁ የሚል ነበር። ብዙዎች እኔ ክርስቶስ ነኝ እያሉ እንደሚመጡና ብዙዎችን እንደሚያስቱ አስጠነቀቃቸው። የጦርነትንም ወሬ ትሰማላችሁ። ሕዝብ በሕዝብ ላይ፣ መንግስትም በመንግስት ላይ ይነሳል። ረሃብም፣ ቸነፈርም፣ የምድርም መናወጥ በየስፍራው ይሆናል። እነዚህም ሁሉ የሕማም መጀመሪያ ናቸው። ከአመፅም ብዛት የተነሳ የብዙዎች ፍቅር ትቀዘቅዛለች። ይህ የዘመናችን ትልቁ ፈተና ነው። ሰዎች ለሰዎች ያላቸው ርህራሄ ሲጠፋ ዓለም ወደ ፍጻሜዋ መቃረቧን ያሳያል። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። በዚያን ጊዜም ፍጻሜው ይመጣል። ጌታችን መድኃኒታችን ኢየሱስ ክርስቶስ በነቢዩ ዳንኤል የተነገረውን የጥፋት ርኩሰት ይጠቅሳል። ይህ
በቅዱሱ ስፍራ የማይገባ ነገር ሲቆም የሚታይበት የፈተና ዘመን ነው። በዚያን ጊዜ ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ሆኖ የማያውቅ ታላቅ መከራ ይሆናል። ነገር ግን ስለተመረጡት ሰዎች ሲባል እነዚያ ቀኖች ያጥራሉ። መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንዲሁ በግልጽ እንጂ በስውር አይሆንም። ከዚያ መከራ በኋላ ፀሐይ ትጨልማለች፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ። በዚያን ጊዜ የሰው ልጅ ምልክት በሰማይ ይታያል። በለስ ሲለሰልስና ቅጠል ሲያወጣ በጋ እንደቀረበ እንደምታውቁ እነዚህን ሁሉ ስታዩ ጌታ በደጅ እንደቀረበ እወቁ። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ጌታችን መድኃኒታችን ኢየሱስ ክርስቶስ በቃሉ ላይ እንድንተማመን ያሳስበናል። ስለዚያች ቀን ግን ከአብ በቀር የሚያውቅ የለም። በዚህ ሳምንት የሚሰበከው ወንጌል ስለ መንግሥተ ሰማያት ዝግጅት ነው። ስለ 10ሩ ቆነጃጅት መብራታቸውን ይዘው ሙሽራውን ሊቀበሉ ስለወጡ 10 ቆነጃጅት። መብራትና ዘይት። መብራት የሃይማኖት ምልክት ሲሆን ዘይት ደግሞ የምግባር፣ የፍቅር፣ የትህትና፣ የጾምና የጸሎት ምልክት ነው። ልዩነቱ ሰነፎቹ ቆነጃጅት መብራት ወይም ሃይማኖት ነበራቸው፣ ነገር ግን ዘይት ወይም ምግባር አልነበራቸውም። ጥበበኞቹ ግን ሁለቱንም ይዘው ሙሽራውን ተቀበሉ። ይህም ሃይማኖት ያለ ምግባር የሞተ ነው የሚለውን ቃል ያጸናል። ትርጓሜው ሙሽራው ክርስቶስ ነው። እኩለ ሌሊት የምጽአት ሰዓት ነው። እንቅልፍ ደግሞ የሞት ምሳሌ ነው። በሞት እንቅልፍ ሳንወሰድ በፊት ዘይታችንን ወይም መልካም ስራችንን ማዘጋጀት እንዳለብን ያስተምረናል። ደብረ ዘይት የጾማችን ግማሽ ነው። ከዚህ በኋላ የምንጓዘው ወደ ትንሣኤ ነው። የሳምንቱ መልእክት ተዘጋጁ የሚል ነው። ዓለም በምልክቶች ተሞልታለች። እኛ ግን በጾምና በጸሎት ጸንተን የመብራታችንን ዘይት ሳይጎድል ሙሽራውን ልንጠብቅ ይገባል። አቤቱ በመንግሥትህ በመጣህ ጊዜ እንደ ቸርነትህ አስበን። አዎን በቶሎ እመጣለሁ ይላል። አሜን። ጌታ ኢየሱስ ሆይ ና። ስብሐት ለአብ ወወልድ ወመንፈስ ቅዱስ አሜን።